ቶች ካጠፋች በኋላ በሯን ከኋላዋ ቆለፈች። ዳግም ባግባቡ መቆለፏን አረጋግጣ ባሳንሰር ወደ መኪና ማቆሚያው አመራች። መኪና ማቆሚያው ስፍራ ጸጥ ረጭ እንዳለ ነበር። መኪናዋ ካሳንሰሩ 20 ጫማ ያህል ርቀት ቆማለች። አካባቢዋን ባንክሮ ከተመለከተች በኋላ ወደ መኪናዋ ሮጠች። እንደገባችም በሮቹን በሙሉ ቆላለፈች። ልቧ ክፉኛ እየመታባት ነው። መኪናዋን አስነስታ ለከተማይቱ ዳርቻ አመራች። ሰማዩ ጠቁሮ በመቀኝነት በተንኮልና በክፋት የተኳለ መስሏል። የአየር ትንበያው ዛሬ ይዘንባል ብሏል። ነገር ግን አይዘንብም ስትል አሽሊ አሰበች። ፀሐይ ትፈነጥቃለች፣ ፈጽሞ አይዘንብም። ከፈጣሪ ጋር ውላለን። ካልዘነበ ሁሉም ነገር ጥሩ ይሆናል። የሚያስጨንቀኝ ሁሉም አይኖርም። ከ10 ደቂቃዎች በኋላ አሽሊ በኮፐርቲኖ የከተማዋ ዳርቻ ውስጥ መኪናዋን እያሽከረከረች ነበር። አካባቢውን ጠንቅቃ ታውቀዋለች። ከዚህ ቀደም ጸጥታ የረበበበት መኖሪያ ነበር። የኮምፒውተር አብዮት የተቀሰቀሰውም እዚሁ ከሳን ፍራንሲስኮ 50 ማይል የሚርቅ ቦታ ላይ ነበር። እናም ሲሊካን ቫሊ የተሰኘ ሁነኛ ቅጥል ስምም ወጥቶለታል። አሽሊ የምትሰራው ግሎባል ኮምፒውተርስ ግራፊክስ ኮርፖሬሽን ውስጥ ነው። ኮርፖሬሽኑ ፈጣን እድገት በማስመዝገብ ላይ የሚገኝ ውጤታማም ነው። በስሩ 200 ሰራተኞችን ቀጥሮ ይንቀሳቀሳል። አሽሊ መኪናዋን ወደ ሲልቨራዶ ጎዳና እንዳፈጠነች ያረፍት የሚነሳት ፍርሃት ውልብ አለባት። የሚከታተላት ሰው ከበስተኋላዋ እንዳለ ሆኖ ተሰማት። ማን ነው? ለምን ስትል በማሰብ ፊት ለፊቷ ባለው የመኪና መስተዋት ወደ ኋላዋ ተመለከተች። ሁሉም ነገር አማን ነው። ደመነፍሷ የሚነግራት ግን ይህን አይደለም። ግሎባል ኮምፒውተር ግራፊክስ ያለበት ዘመናዊ ህንጻ ጋር ስትደርስ የመኪና ማቆሚያውን አቅጣጫ አስያዘችው። ለጠበቃው መታወቂያዋን አሳይታ ልክ ወደ ውስጥ እንደዘለቀች ከጭንቀቷ ተገላገለች። ከመኪናዋ እንደወጣች መዝነብም ጀመረ። ገና ከጠዋቱ 3 ሰዓት ቢሆንም የግሎባል ኮምፒውተር ግራፊክስ ሥራ ተጋግሞ ነበር። 80 ገባሪ አነስተኛ የሥራ ክፍሎች የራሳቸውን የኮምፒውተር ሙያተኞች አቅፈው ሥራቸውን ያቀላጥፋሉ። ሁሉም ወጣቶችና በሥራ የሚክለፈለፉ ናቸው። አዲስ ዌብሳይቶችን ይፈጥራሉ። ለጀማሪ ድርጅቶች የንግድ ምልክት ይቀርጻሉ። መጽሐፍት ለሚያሳትሙ የፈጠራ ድጋፍ ይሰጣሉ። ለመጽሔቶች የፊት ገጽ ቅንብር ያዘጋጃሉ። ሥራው በተለያዩ የሙያ ዘርፎች በአስተዳደር፣ በሽያጭ፣ በገበያ ዕቅድና ጥናት እንዲሁም በቴክኒክ ተከፋፍሏል። ሰራተኞቹ የሥራ እንጂ የአልባስ ስብጥር አይታይባቸውም። በጂንስ፣ በሸሚዝ፣ በካኔተራና በሌላም አለባበስ አዥጎርጉረዋል። አሽሊ ወደ መቀመጫዋ በማምራት ላይ እንዳለች ዋና ተቆጣጣሪዋ ቬን ሚለር እየቀረባት እንደምን አደርሽ አሽሊ አላት። ቬን ሚለር እድሜው